ሰሞኑን እንግዲህ ብዙ ፕሮቴስታንት እህቶች ወንድሞችን ያነጫነጨውና ያስከፋው ቪዲዮም ሲያሰራ የነበረው ጉዳይ በእኛ በኦርቶዶክሳውያን ዘንድ በታላቅ ድምቀት የሚከበረው የቅድስተ ቅዱሳን የንጽሕተ ንጹሐን የአምላክ እናት የእናታችን የቅድስት ድንግል ማርያም የልደት በዓል ወይም ግንቦት ልደታ ብለን የምናከብረው የሷን የልደቷን በዓል በተመለከተ እንግዲህ ሰሞኑን ብዙ ፕሮቴስታንቶች የተለያዩ አስተያየቶችን እየሰጡ ነው። እስቲ ከአስተያየቶቹ መካከል አንድ እህት የሰጠችውን አስተያየት እንስማና ተመልሰን እንመጣለን። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ በማድረግ ለብዙዎች እንዲደርስ እንድታደርጉልኝ። መቼም ፕሮቴስታንቶች ያልበላቸውን ማከክ ነው የሚወዱት። እስቲ እንግዲህ እንመልከተውና ቪዲዮውን እንመለሳለን። ቪዲዮውንም እስከ መጨረሻው ተመልክታችሁ ኮሜንት ላይ ልደትሽ ልደታችን ነው እያላችሁ እንድትጽፉ ጠይቃችኋለሁ። ወደ ቪዲዮ። ነገ ግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን የጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይህን ደግሞ ከመጽሐፍ ቅዱስ አንጻር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ እንዳትቀምሱ ሳላችሁ። በዳንኤል መጽሐፍ ላይ ቁጥር 1 ላይ ንጉስ ነውር የሌለባቸውን መልከ መልካሞቹን በጥበብ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችና አስተዋይ የሆኑትን ከእስራኤል ልጆች ከልጆቹ ከነገስታቱ ከመሳፍንቱ ዘር አምጥቶ ነበረ። ንጉስም እነዚህ የሚመጡ ልጆች 3 ዓመት የንጉስን ወይን እየጠጡ የንጉስን የሚዘጋጀውን ማዕድ እየበሉ ይማሩ ይሰልጥኑ። እንደሰማችኋት ነው እንግዲህ ለእናታችን ለቅድስት ድንግል ማርያም የልደት በዓል እኛ ኦርቶዶክሳውያን የምናዘጋጀውን ነገር ልክ ለጣዖት እንደሚዘጋጅ አይነት ነገር አስመስላ ነው እያቀረበች ያለችውና ፕሮቴስታንቶች ሄዳችሁ እንዳትበሉ። ሲጀመር ማን ጠራችሁ ነው? ይሄ የኛ ጉዳይ ነው። ያልበላችሁን ስለምታውቁ እንጂ እኛ እናንተንም አንጠራ። ሲቀጥል አንድ ሰው ኢየሱስ ክርስቶስን አምናለሁ ኢየሱስ ክርስቶስን አመልካለሁ እያለ እሱን የወለደች አምላክ ሰው የሆነባት ቃል ኪዳኑ የተፈጸመባት ንጽሕት ቅድስት እናታችን ቅድስት ድንግል ማርያምን በዚህን ያህል መጥላት እንዴት ይቻላል? ለሰው ልጅ የእናታችን የቅድስት ድንግል ማርያም ልደት የሷ መወለድ ማለት የሰው ልጅ ከነበረበት መከራ ከነበረበት የዘላለም ሞት መዳኛው ደረሰ ማለት ነው። እንዴት ሰው በዚህ ነገር ይከፋል? በዚህ ነገር የሚከፋው ጠላት ዲያብሎስ በልጇ ራሱ ስለተቀጠቀጠ በመስቀል ተጠርቆ ከጥልቁ ስለተጣለ ዲያብሎስ ነው። ይሄንን ጊዜ ማሰብ የሷን መወለድ ማሰብ ከሷ በሚወለደው ስለተቀጠቀጠ ደስ የማይለው ዲያብሎስ ብቻ ነው። ለዚህ ነው እናንተ ከዲያብሎስ ወገን ናችሁ ብዬ በትክክልም እኛ ኦርቶዶክሳውያን እናታችን ቅድስት ድንግል ማርያምን ከፍ ከፍ የምናደርጋት የምንወዳት እሱ የሰጠን ስጦታችን ስለሆነች ነው። የሱ እናት ነች። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። የሱ የሆነው ነገር ሁሉ ደግሞ መልካም ነው። ስለዚህ እንግዲህ በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 8 ቁጥር 44 ላይ ተጽፎ የምናገኘው 12 ዓመት ደም ሲፈሳት የነበረች አንዲት ሴት ተከትላ የልብሱን ጫፍ ብነካው እድናለሁ ብላ በማሰብ እንግዲህ በብዙ ሰዎች ተከቦ ነው ያለው። እዛ ጋር የብዙ ሰዎች ልብስ አለ። ግን ከልብስ ሁሉ ያ እሷ ልትነካው የምትፈልገው ልብስ ልዩነቱ የኢየሱስ ክርስቶስ ልብስ ስለሆነ ነው። እድናለሁ ብላ የተማመነችውን በዛ ነው እንጂ የሌሎቹን በዙሪያ ያሉ ብዙ ጨርቅ ሲነካት ነበር። እችን 12 ዓመት ደም ሲፈሳት የነበረችን ሴት ነገር ግን በዛ በግፊያ መሃል ሁሉ ሄዳ የክርስቶስን የልብሱን ጫፍ ስትነካው ደሟ ቀጣል። እሱም ማን ነው የዳሰሰኝ አለ። በዚህ ሁሉ ግፊያ መሃል ማን እንደዳሰሰህ እንዴት ይታወቃል ብለው ሲሉት ኃይል ከኔ ሲወጣ እኔ አውቃለሁ፣ የነካኝ የዳሰሰኝ ሰው አለ አለ። የሱ በሆነ ነገር ላይ የክርስቶስ ኃይል ይገለጣል።
እዛ ጋር ከነበሩት ሰዎች ከዛ ሁሉ ሰው ከለበሱት ጨርቅ መሃል የክርስቶስ ልብስ የክርስቶስ ጨርቅ የክርስቶስ ስለሆነ የተለየ ነው። የክርስቶስ ኃይል በዛ ላይ ስለሚገለጥ ድንግል ማርያም ከእናቶች ሁሉ የምትለየው የክርስቶስ እናት ስለሆነች ነው። በጨርቁ ላይ ኃይሉን የገለጠ ክርስቶስ በእናቱ በድንግል ማርያም ላይ ኃይሉን አይገልጽም ብላችሁ ማሰባችሁ እጅግ ታሳዝናላችሁ። እግዚአብሔር አምላክ ልቦና ይስጣችሁ። እኛ ኦርቶዶክሳውያን የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም ልደታችን ሁሌም እናከብረዋለን፣ ሁሌም። ስለዚህ በማይመለከታችሁ ገብታችሁ ስለማታውቁት ነገር ባታወሩ። ሲቀጥል እቺት ከዳንኤል መጽሐፍ ጠቅሳ እንግዲህ በንጉሥ ናቡከደነጾር ቤት ዳንኤል የንጉሱን መብልና መጠጥ እንዳያረክሰው ፈርቶ ጥራጥሬ መብላት እንደመረጠና ውሃን ብቻ መጠቀም እንደመረጠ ጠቅሳ እየተናገረች ነው። ስለዚህ ከዚህ ምግብ ተጠበቁ እያለች ማለት ነው። ሲጀመር ዳንኤል ለእናንተ ለፕሮቴስታንቶች አብነት አይሆንም። ዳንኤል አብነት ከሆነም እሱን አብነት አድርገው የዓለሙን ነገር ሁሉ ንቀው የጣመ የላመውን ትተው እፍኝ ጥሬ እየቆረጠሙ በጸሎት ተግተው ከአምላካቸው ጋር የሚኖሩ አባቶች ያሉት በዚህችው በኦርቶዶክሳዊት ቤተክርስቲያን ውስጥ ነው። እናንተ ጥራጥሬ በልታችሁ ከምትቀደሱና ጥሬ ስጋ በልታችሁ ከምትረክሱ ብትባሉ ጥሬ ስጋ በልቶ መርከስን የምትመርጡ እኮ ናችሁ። እንተዋወቃለን። ስለዚህ በህይወታችሁ የማታደርጉትን በአንደበታችሁ ብቻ ባታው የክርስቶስ የሆነውን ነገር ክርስቶስን የወለደችልንን እናታችን ቅድስት ድንግል ማርያምን ልደቷን ማክበር እንዴት ከጣዖት ጋር ይሄ ነገር ይገናኝባችኋል? ይህ ከዳቢሎስ ነው። እግዚአብሔር አምላክ ልቦናችሁን ይመልስላችሁ። ተያዛችሁበት በዲያብሎስ ከታሰራችሁበት እስር እግዚአብሔር አምላክ ይድረስና ያስፈታችሁ። ሌላ ምንም ልል አልችልም። ኦርቶዶክሳውያን ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለብዙዎች እንዲደርስ አድርጉልኝ። ሰላም ሁኑ።